Yo guys, welcome back to a new video. በዚህ ቪዲዮ በኋላ እንደ ኢንስታ እንድትጫወቱ ነው ማረጋችሁ። ምክንያቱም ብዙ በነፃ የምታገኙት ልብሶች ማሳያችሁ ይሆናል እና እንደ ኢስፖርት ፕሌየሮች እንዴት መጫወት እንደምትችሉ ሴቲንጎችን አሳያችኋለሁ። ልብሶችን በነፃ ነው የምታገኙት ማለት ነው። ቪዲዮን ከመጀመራችሁ በፊት ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ያደርጋችሁ ቪዲዮን እስከመጨረሻው ማየት እንዳትረሱ። ወደ የመጀመሪያው ሴቲንግ እንግዲህ ሴቲንግ ላይ ገብተን ዲስፕሌይ ላይ በመግባት ኳሊቲውን ወደ ስሙዝ ማድረግ ነው። ምክንያቱም ላግ በጣም ነው የሚቀንስልን፣ ለዛ ነው ስሙዝ የምንመርጠው እና እነሱንም ካያችሁ ሁሉ ጊዜ ምንም ያህል ከባድ ዲቫይስ ቢዙ በስሙዝ ነው የሚጫወቱት ካያችኋቸው ማለት ነው። ሃይ ፍሬም ሬት ወይም ሃይ ኤፍፒኤስ የሚለውንም ኦን እናደርጋለን። ከዛም ፍሬም ሬት ቦስ የምትለውንም ኦን እናደርጋለን ማለት ነው። ከዛ በኋላ ወደ ታች ወርደን እነዚህን ሁሉንም ኦፍ እናደርጋቸዋለን። ባክግራውንድ ኢፌክቶች ናቸው፣ ላግ ያመጡብናል ማለት ነው። ከዛ በመቀጠል ሄደን ኮሌክሽን እንገባለን ማለት ነው። ከዛ በኋላ ቦርሳውን እንዲ እናጥፋቸዋለን ሁሉንም ማለት ምክንያቱም ፍሪስታይል ወይም ኢንስታ ፕሌየሮችን ካያችሁ ምንም የሚያምር ልብስ ወይም ምንም አይነት ልብስ ቢለብሱ ቦርሳ አያምርባቸውም። ለምን እንደሆነ እንግዲህ ታጠፋላችሁ። ሁሉንም እናጥፋና ከቦርሳ ጋር ሲሆን የሆነ አይጸዳም፣ የሆነ አላ እናጥፋለን ማለት ነው። ከዛ በመቀጠል ወደ ዳውንሎድ ሊስት እንገባለን። ምክንያቱም ዳውንሎድ የተደረገ ነገር አንድ ሳይቀር እናጠፋለን። ማፕ ምናምን ነው ዳውንሎድ የምናደርገው፣ ምክንያቱም በጣም የሆነ በስሙዝ የሆነ ጌም ፕሌይ መጫወት ስለምንፈልግ ዳውንሎድ ያደረግነውን ነገር እናጠፋለን ከማፕና አሁን ከምንለብሰው ልብስ በስተቀር ማለት ነው። እንደምታዩት አጥፍቻለሁ። ላግ ስለሚቀንስልን ነው ዳውንሎድ የምናጠፋው። አውትፊት ብቻ ዳውንሎድ ካደረግን ይበቃል እና ወደ መጀመሪያው ልብሳችን ስንመጣ ካለ ዳይመንድ ያለን ልብሶችን ምንም ደሃ ብንሆንም ደሃ ሆነን እንደ ፍሪስታይል መጫወት እንችላለን ማለት ነው። ማለት እንደ ኢንስታ ፕሌየሮች ማለት ነው። ልብሶችን ወስጄ ዳውንሎድ አድርጌ አንድ ላይ ዳውንሎድ እያደረኩ አሳያችኋለሁ ማለት ነው። ከዛ አሁን ዳውንሎድ አድርጌ ላሳያችሁ ኬት እንደወሰድኩኝ ልብሱን ማለት ነው። Oh my god! Wow! ሪዛልቱ ይኸውና ይሄን ነው የሚመስለው ጋይስ። አሪፍ ነው ካለ ዳይመንድ ይሄ መሰለው አውትፊት። ኮሜንት ላይ ሬት እያደረጋችሁ እኔ ደግሞ ኬት እንደወሰድኩኝ ላሳያችሁ። የፀጉሩንና የቶፑን ኬት እንደወሰድኩ ነው ማሳያችሁ። ልብሱን መቀየሩበት ጋር ትገቡና አዘር የሚለው ጋር ገብታችሁ እዚህኛው ጋር ኤክስቼንጅ ትላላችሁ። ከዛ እንዲህ ሲመጣላችሁ ማጂክ ኪዩብ ላይ ነው ያለው። ወርታች እንወርዳለን። ኔትወርክ ያስቸገረ ስለሆነ ነው እኔ ኦን ስላረኩኝ ነው ታች ሚለን የሚቀመጥልኝ። እናንተ ጋር መሀል አካባቢ ሊሆን ይችላል። ፀጉሩንም ካያችሁ ደግሞ ይሄ ቶፑን ስላችሁ የላይኛው በኩሉን ካያችሁ እሱን ከዚህኛው ነው የወሰድኩት። ከዛ በኋላ በመቀጠል ደግሞ የሱሪውንና የጫማውን ከዛ የአይኑን ኬት እንደወሰድኩ ላሳያችሁ። ይሄና እዚህ ጋር እኔ ኦን አድርጌዋለሁ። እሱንም ቆይ እዚህ ጋር ልፈልግና ያመለጣችሁ እንግዲህ ምንም ማድረግ አይቻልም። በሰማያዊው ቶከን ነው የፍሪ ፋየር የሰማያዊው ቶከን ካወቃችሁ ቆይ ብታዩታላችሁ። ያውና እዚህ ጋር ይሄኛውን ማለት ነው ካስታወሳችሁ በሰማያዊው ቶከን ነው የመጣው። አይኑን የአፉ አካባቢ ምናምን በማስክ ነው የሚሸፍኑት። አይኑ አሪፍ ነው። ከዛ በኋላ ሱሪውን እና ጫማውን ከሱ ነው ማለት ነው። ማስክ ይሄኛው ከሌላችሁ የፈለጋችሁትን ማድረግ ትችላላችሁ። ከዛ እንደዚህ አይነት አውትፊት ታገኛላችሁ ማለት ነው። ወደ ሁለተኛው ስመጣ እንግዲህ አንዴ ላልብሰውና ከዛ በኋላ አንድ ላይ ዳውንሎድ አድርጌ አሳያችኋለሁ ማለት ነው። አሁን ሪዛልቱን ደግሞ ዳውንሎድ አድርጌ ላሳያችሁ።
ነው የሚያምረው። ባይዘ እኔ በጣም ነው የወደድኩት ይሄኛውን አውትፊት፣ ምክንያቱም የሆነ ቀለል ያለ ልብስ ነው። ኬፑን ምን ነበር የሚባለው ቶፑንም እና የጫማውንም አሁን ላሳያችሁ ኬት እንደወሰድኳቸው ማለት ነው። መጀመሪያ ቶፑን ኬት እንደወሰድኩ ላሳያችሁ። እዚህ ቆይ በሆነ ኢቨንት የመጣ ልብስ የሆነ እቹትና ቶፑን ብቻ ማለት ነው ከዚህ የወሰድኩት። ከዛ ሱሪውን ደግሞ እንደምታዩት ሱሪ ምንም አበዳይመንድ ቀርቶ በኢቨንትም የመጣ አይደለም። ይሄ ሱሪ ሁላችሁም አላችሁ ብዬ ተስፋ አደርጋለሁ። ከዛ እስቲ የጫማውን ደግሞ ኬት እንደወሰድኩ ላሳያችሁ። ያ ቀዩ ቶከን ካወቃችሁት ከቀዩ ቶከን ነው የወሰድኩት። ከዛ ደግሞ የኬፑ በዮነ ኢቨንት ነካሳውሳችሁ እቺኛዋን ልብስ በኢቨንት እቺን ክላይም ካረጋችሁ ኮፊያዋን ነው ከሷ የወሰድኩት። እሷን ወስዳችሁ ያንን አውትፊት ማግኘት ትችላላችሁ ማለት ነው። ከሶስተኛውን አውትፊት ላልብሰውና ከዛ ዳውንሎድ አድርጌ ላሳያችሁ እንደገና። ሬዳሽ ወላሂ እንደዚህ ይሄ ሁሉም ነገር ኖሯችሁ እንዲህ ለብሳችሁ ካላወቃችሁ እኔ እንጃ እናንተ እኔ እንጃ። ለማንኛውም ልብሶችን ከየት እንደወሰድኩ ላሳያችሁ ማታውቁ። እንደተለመደው ወደ ልብስ መቀየራችን ገብተን አዘር ብለን እንገባና በሳች ማጂክ ኪው ወይ ቀይዋ ቶከን ላይ እንገባና ወደ ፈረደበት ቀይዋ ቶከን ጋር ገብተን ፊፍ ቶከን ነው የሚለው ደግሞ ቀይዋ ስል ቶሎ እንድታውቁ ነው። እና ማጂክ ኪው ላይ እንገባና ይሄ ባለፈው የመጣ ነው አፕዴት ከተደረገ በኋላ የመጣ ነው ይሄኛው አውትፊት ማለት ነው። ከሱ ቶፑን ብቻ ነው የወሰድኩት። ከዛ በኋላ ጸዴ ቶፕ ነው። ከዛ ሱሪን ደግሞ ከቀይዋ ቶከን ነው የምንወስደው። ከዛ በኋላ እቺ ከኤፍኤፍ ቶከኗ ከስር በኩል እቺኛዋ ጋር ገብተን ኬፓን እሷ ጋር ነው የገዛሁት። እኔ አሁን ስላረኩኝ ከስር ነው ለኔ የሚቀመጥልኝ ማለት ነው። እናንተ ከላይ ልታገኙ ይችላልላችሁ። ከዛ ነው ስንት ነበር 25 ነው ምናምን ነበር። እኔ ጋር 30 ምናምን አለ። እናንተ በ20 ምናምን መግዛት ትችላላችሁ ማለት ነው። 1000 ሰብስክራይበር ልንገባ ነው። 1000 ስንገባ ጊቫዌይ አዘጋጅቻለሁ። ወደ ቀጣዩ አውትፊት ደግሞ ስንገባ ላልብስና ላሳያችሁ። አሁን ላሳያችሁ የቲሸርቱን ላክ ሮያል ላይ ነው ያለው። እኔ የቢጫውን ቶከን ተሰብስቤ ነው የገዛሁት። ችጋራም ስንሆን እንለቃቀማለን ግዴታችን ነው። ከዚህኛው በቢጫው ቶከን ነው 35 ነው ምናምን አድርሼ ነው የገዛሁት። እስካሁን ያልቃል ብዬ ተስፋ አደርጋለሁ እና ያልገዛችሁ መግዛት ትችላላችሁ። አንድ ቀን ነው ምናምን የሚቀረው። ከዛ ይሄኛውን የሱሪውን ኢቨንት ላይ መጥቶ ነበር የወሰድኩት ክሌም ያደረኩት እና በሪዲም ኮድ ካለ አይቼ ለአንድ እድለኛ ምሰጥ ይሆናል። በጣም ጸድ የሆነች ሱሪ ነች ማለት ነው። የጸጉሩንና የአይኑን እና የስሊፐሩን ስለነገርኳችሁ ድጋሚ መንገር አያስፈልግም። እና የዛሬው ቪዲዮ እኔ መስል ነበር። በቀጣይ ባበደ ቪዲዮ እስክንገናኝ ቸር ቆዩልኝ።